ኢትዮጵያ ጆሮ ሰጥታችኋል። የነበረችውን መልሳችሁ ይህቺ የጀግኖች መፍለቂያ፣ ይህቺ የጀግኖች ሀገር ሊቃውንት የደረሱበት፣ አሁን ሊቃውንት ስላችሁ አንድ ነገር አስታውሱ። ወደ ምናባዊ ታሪካችን ኢትዮጵያን ጨከንሽባት። ምነው ቀኝሽን ረሳሻል? እስከመች ድረስ እንዲህ መቀነትሽን ታጠብቂባት? ልቦናዋን ታዞሪባት? ጣሯን፣ ሰቀቀኗን፣ በተኗን ይበቃል ሳትያት አላንቺ እኮ ማንም የላት። አውሮፓን ሆነ በፋሽስታዊ ነቀርሳ ታርሳ ተምሳ ለስብሳ ትለላይባት ጫንቋን ቀና ብላ እንዳታይ ቁልቁል ጠምዝዟት ያስካዳት ስንቱን እኩል በጣሙነ ከሎሬ ጸጋዬ ገብረመድኅን እንዲህ ሲል ነበረ። አንዲት አባት ስለ ሀገር ሲጸልዩ የነበሩ አባቶቻችንም አሁንም ቀጥለዋል። አማን አድርገው ሰላም አድርገው ህዝቦቿን በሰላም አውጥተህ በሰላም አስገባ፣ የደስታ የፍንደቃ ዘመን ያድርግልን ብለው ይጸልያሉ። ምን ይሄ ብቻ? ምን ይሄ ብቻ? ታይቶ ማይታወቅ ተሰምቶ ማይታወቅ በእኛ በኢትዮጵያ ወጣቷ በርትቶ በአንድነት ከጅሎ አጀብ እኮ ነው። የድሮ አዋጅ እንዲህ ሲል ነበረ። ጉልበት ያለ በጉልበት፣ አቅም ያለ በአቅም፣ አቅም የሌለ በገንዘብ፣ ገንዘብ የሌለ ደግሞ በጸሎት እርዳኝ ብለው ነበር። የአሁኑንም አዋጅ የዘንድሮ ወጣቱ ተነስቶ አባይን ገድቧል፣ እጅ አልሰጥም ባይ ብሎ ሰላምን ሰጥቷል። ይህን ሰራም ብለን ደግሞ ከቶ የአሁኑ ትውልድ በልባችን አንመካ። ገና ብዙ ይቀረናል። መች ተጀመረ እንጂ መች ተቋጨ። አሁንም ወደ ምናባዊ እይታ ልውሰዳችሁና ከአባቶቻችን ታሪክ ከድሮ እጅ አልሰጥም ባይ እንዴት እንደነበረ እስኪ እንመልከተው። በክብር እጆትን ይስጧሉ። ክብር ምን እንደሆነ የሚያውቅ እንግሊዝ ደንቆሮ ለለካ በስልጣኔ ተራቆ እንዲህ ሰማይ ሰማያትን ሲነካ ክብር ምን እንደሆነ የሚያውቅ እንግሊዝ ደንቆሮ ይህን ያንን ስንቱን
ጀግና በልፍኙ እንደያዘ ለነገሩ ምን ያደርገው? ለነገሩስ ምን ያደርገው? እንግሊዝ ስሜን እንጂ እጄን አያውቅም። እንዲያ ነበረ ታሪክን ያስተማረ ለትውልድ ያስተላለፈ። አሁንም እኛ ገና አባይን መገደብ አይደለም ኢትዮጵያን በዓለም ሀገራት እንደው በየሶሻል ሚዲያው ሁሉ ዜና የሚሆነው የኢትዮጵያ ታላቅነትና የዚህ ትውልድ ምስራች ነው። እንግዲህ ሰብሳቢዎች አባላቶች በሙሉ ይህንን ለልጆቻችሁ ለዘመዶቻችሁ አድርሱልን። የአሁኑ ትውልድ ጀመረ እንጂ ገና ሀ ብሎ ተነሳ እንጂ አልጨረሰም። ገና ይቀጥላል።